ተግባር ያ ነብይ ቢመለከቱት ያ አላህ ለዓለማት እዝነት አድርጎ የላካቸው ታላቅ ነብይ ቢመለከቱት ምን የሚሉ ይመስላችኋል? ይህን ነገር ነብዩ አለይሂ ሰላቱ ወሰላም ተመልክተውት ኢቅራር አድርገውት አጽድቀውት ያለፉት ነገር ነው። እነዚህ ሰዎች ግን ከዚህ በኋላ መጣው ነብዩ አለይሂ ሰላቱ ወሰላም አጽድቀውት የሄዱትን ነገር ሽርክ ነው በማለት ወይም ደግሞ የሽርክ አምሳያ ነው በማለት አብዛኛውን የሙስሊሙን ህብረተሰብ በሙሽሪኮች ይመስሉታል። አብዛኛውን የሙስሊሙን ህብረተሰብ ሽርክ ላይ ወድቋል በማለት ይናገራሉ። ነገር ግን ይህ ነገር ከነብዩ አለይሂ ሰላቱ ወሰላም የተገኘ ነው። الإمام المسلم صحيحة ولين داس كما من يلالو حدثنا زهير بن حرب حدثنا جرير عن هشام أن أبيه أن عائشة رضي الله عنها كعائشة رضي الله عنها تيزون دمتو قالت جاء حبش يزفنون في يوم عيد في مسجد الرسول عليه الصلاة والسلام يا عيد كانكو يا حبش سوج كنبي عليه الصلاة والسلام مسجد متو من يادرقالو يزفنون يرقصون كف زك يالو يا من يلو نبر ያወድሱ ነበር ከፍና ዝቅ ይያሉ። የዚህን ጊዜ አላህ መልእክተኛ ምን አላሉ? እናንተ ሙሽሪኮች ሆይ እናንተ የቢድዓ ባለቤቶች ሆይ ብለው አይደለም የተናገሩ። ነብዩ አለይሂ ሰላቱ ወሰላም ይህን መሽሃድ አይሻ ረዲየላሁ ዐንሃ እንድትመለከት እሷን የጠሯት የነበረ ፈዳዓኒ ነብዩ አለይሂ ሰላቱ ወሰላም ትላለች። ነብዩ አለይሂ ሰላቱ ወሰላም እኮ እኔን ጠሩኝ فوضعت رأسي على منكبيه يعني على منكبيه በትከሻቸው ላይ ምን አደረኩ? ራሴን በሳቸው ትከሻ ላይ አደረኩ ትላለች። فجعلت انظر الى لعيبهم يعني الناس ወደሚሰሩት ወደ ጨዋታ እመለከት ጀመርኩ حتى كنت انا التي انظر عن النظر اليهم يعني እኔ ጨርሼ እስከመሄድ ድረስ يعني انصرف እስከምጓዝ يعني ጨርሼ እስከመሄድ ድረስ እየተመለከትኩ ነበር ትላለች። ነብዩ አለይሂ ሰላቱ ወሰለም ይህ ነገር حرام ቢሆን የተከለከለ ነገር ቢሆን ሽርክ ቢሆን ኑሮ ምን ያደርጉም ነበር? ይህን ነገር አያዙም ነበር የአላህ መልእክተኛ ማለት ነው። ስለዚህ ይህ ነገር ከነብዩ አለይሂ ሰላቱ ወሰላም የተገኘ ነገር ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።